አሜሪካ ገብቶ ስራ የጀመረ አንድ ሰው በየወሩ ከሚያገኘው ገቢ ትልቁንና ዋነኛውን ሲሳይ የምትበላው ይቺው ከተማ ናት። እዚህ ምድር ላይ መጠለያ ማግኘት ዝም ብሎ ቤት መከራየት ሳይሆን በየወሩ የሚከፈል እውነተኛ ድራማ ነው። በፊልም ላይ የምናያቸው ሰፋፊና ዘመናዊ አፓርታማዎች ለተራው ሰራተኛ የሰማይ ያህል የራቁ ህልሞች ናቸው። በዶላር የምታገኘውን ገቢ በአይነቱ ስታየው ገና በወሩ መጀመሪያ ላይ ለቤት ክራይ ብቻ ይው አድርጋ የምትወስድብህ አስገራሚ ከተማ ናት። ለመሆኑ እዚህ ሀገር ላይ ቤት ለመከራየት ምን ያህል እንደሚጠይቅ ታውቃላችሁ? በአማካኝ ለአንድ ትንሽ ስቱዲዮ ወይም ባለ አንድ ክፍል ቤት ብቻ በወር ከ30 እስከ 40 ሺህ ዶላር ድረስ መክፈል የተለመደ ነው። ይህ ማለት ደግሞ ብዙዎች በወር የሚያገኙትን ሙሉ ደሞዝ ለቤት ክራይ ብቻ ያውሉታል ማለት ነው። በዚህ ምክንያት 3 እና 4 ሆነው በአንድ ጠባብ ክፍል ውስጥ ተጨናንቆ የሚኖሩ ስደተኞች ቁጥር ስፍር የለውም። ጉዱ ግን በዚህ ብቻ አያበቃም። ከቤት ክራዩ በተጨማሪ የዕለት ተዕለት ምግብ፣ ትራንስፖርት እና የልብስ ማጠቢያ ላውንደሪ ሳይቀር ዋጋቸው ሰማይ የነካ ነው። በየሱቁ የምናያቸው ነገሮች ሁሉ ላይ የሚጨምረው ከፍተኛ ታክስ እና ቲፕ ወይም የጉርሻ ባህል ኪስህን ሳታስበው ባዶ የሚያስቀር ነው። ዶላር በሸክላ የምትጭን ቢመስልም የያዝከውን ሳንቲም ሳታጣጥማት የምትመለብህ ጨካኝ ምድር ኒውዮርክ። በፊልሞች ላይ የምናያት ዘመናዊ ከተማ ከምድር በታች ስንወርድ ግን ሌላ አስፈሪ መልክ አላት። መኪና መግዛት ላልቻለ ወይም በትራፊክ መጨናነቅ መቆም ላልፈለገ ተራ ሰራተኛ ብቸኛዋ መተላለፊያ መስመር የምድር ውስጥ ባቡር ወይም ሰብዌይ ነው። ነገር ግን ወደዚህ ጣቢያ መውረድ ማለት የራስህን ደህንነት ለዕድል አሳልፎ መስጠት ማለት ነው። ይህ መስመር ንጽህና የጎደለው አይጦች የሚሯሯጡበትና ሁልጊዜም አስገራሚ ጠረን የሚሸትበት የከተማዋ ድብቅ ገጽታ ነው። የሚገርመው ግን ቆሻሻ ብቻ አይደለም። በየጣቢያውና በየባቡሩ ውስጥ የሚታየው የአእምሮ በሽተኞች፣ የእጽ ሱሰኞች እና ተሳፋሪውን የሚያስጨናንቁ የቤት አልባዎች ግርግር ነው። በተለይ ምሽት ላይ ብቻህን በዚህ ባቡር መጓዝ ከፍተኛ ጥንቃቄንና ንቃትን ይጠይቃል። በማንኛውም ሰዓት ስርቆት፣ ድንገተኛ ጥቃት ወይም ያልታሰበ ግጭት ሊገጥምህ ይችላል። ፖሊሶች በየቦታው ቢኖሩም የከተማዋ ግዙፍነትና የሰዎች ብዛት ግን ፈተናውን ከባድ ያደርገዋል። አዲስ መጪዎች በየመንገዱ ከሚታየው የፖሊስ ሳይረን ጋር ለመላመድ ረጅም ጊዜ ይፈጅባቸዋል። በሰማይ ላይ የሚያማምሩ ህንፃዎችን እያሳየች ከምድር በታች ግን ሰውን በየቀኑ በስጋትና በፍርሃት የምታናውጥ አስፈሪ የከርሰ ምድር ገሃነም ናት። እዚህ ከተማ ውስጥ ረፍት የሚል ቃል ትርጉም የለውም። ሁሉም ሰው የሚሮጠው የባንክ ዕዳውን ለመክፈል፣ የቤት ኪራዩን ለማሟላትና በውስጥ የሰነቀውን ትልቅ ህልም ለማሳካት ነው። የማትተኛዋ ከተማ የሚለው ስም ለዚች ምድር የተሰጣት ሰዎች እንቅልፍ ስለማይወዱ ወይም ሌሊት መዝናናት ስለሚመርጡ አይደለም። የኑሮ ፍጥነትና ውድነት በሰላም ለመተኛት እድል ስለማይሰጣቸው ነው። ስራ መያዝ ብቻ በቂ ሆኖ የማይገኝበት በየሰኮንዱ ዶላር የምታስቆጥር የሩጫ ሜዳ ናት። ለዚህም ነው ብዙዎቹ አዲስ መጪዎችና ስደተኞች በቀን 2 እና 3 ስራዎችን ደርበው ለመስራት የሚገደዱት። ገና ከጠዋቱ 11 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ያለማቋረጥ እየደከሙ የ24 ሰዓት ሙሉ ህይወታቸውን በስራ ቦታዎች ላይ ያሳልፋሉ። ከቤተሰብ ጋር በስልክ ለማውራት፣ የሀገር ጓደኛን ጠይቆ ለማጨዋወት ወይም ለራስ ጊዜ ሰጥቶ ዘና ለማለት የቅንጦት ያህል የምታይባት፣ ሰውን ልክ እንደ ማሽን የምታሰራ እውነተኛ የጉልበት ብዝበዛ መድረክ ናት። በሚሊዮን የሚቆጠሩ ሰዎች በየመንገዱ ብትረማመሱም እዚህ ከተማ ውስጥ ግን በውስጥ የሚሰማው የብቸኝነት ስሜት እጅግ የከረረ ነው። እንደ ኢትዮጵያ አይነት ማህበራዊ ትስስር፣ የጎረቤት ፍቅር፣ በመንገድ ላይ ቆሞ ሰላምታ መለዋወጥ ወይም ችግርን የምታወያየው የልብ ሰው እዚህ በቀላሉ አይገኝም። ሁሉም ሰው የራሱን ኑሮ ለማሸነፍና ከቀጠሮ እንዳይረፍድ ወደፊት ስለሚገሰግስ በመንገድ ላይ ብትወድቅ እንኳን ዞር ብሎ የሚያይ ሰው ማግኘት አስቸጋሪ ሊሆን ይችላል።
የሚገርመው በአንድ ትልቅ ህንፃ ውስጥ በአንድ ኮሪደር ላይ ዓመታትን አብረው እየኖሩ እርስ በእርስ ስም እንኳ የማይተዋወቁ ጎረቤቶች እዚህ በብዛት አሉ። በሰዎች መካከል በየቀኑ ተከቦ መኖርን እያሳየች በውስጥ ግን የመገለል የናፍቆትና የከባድ ብቸኝነትን ስሜት የምትተክልብህ በሰው የተሞላች ባዶ በረሃ ናት። በዚች ከተማ ውስጥ ምግብ ማብሰል የሚባለው ነገር ለብዙዎች የሚሆን አይደለም። ምክንያቱም ወጥ ቤት ቆሞ ሰዓታትን ማሳለፍ ትልቅ የጊዜ ክስረት ተደርጎ ይወሰዳል። የነዋሪዎቿ የዕለት ተዕለት ምግቦች በብዛት በየጎዳናው የሚሸጡ ፈጣን ምግቦች ወይም ፋስት ፉድ ወይም ስትሪት ፉድ ከሚባሉት ጋር በቀጥታ የተያያዙ ናቸው። ሰዎች በስራ መካከል ባላቸው 15 ወይም 20 ደቂቃ ውስጥ ተቸኩሎ የሚመገቡት ነገር ኑሯቸውን ይወስነዋል። በዚህ ምክንያት $1 የፒዛ ቆራጮች እና በየማዕዘኑ የሚቆሙት ሐላል ጋሪዎች የሰራተኞቹና የተማሪዎች ዋና የህልውና መሰረቶች ናቸው። በዓለም ላይ የሚገኙ ምርጥና ውድ የምግብ አይነቶች በየሬስቶራንቱ ተደራርበው ቢታዩም ተራው ነዋሪ ግን በአግባቡ ቁጭ ብሎ ሳይቀምሰው በመንገድ ላይ እየተራመደና እየሮጠ እንዲበላ የምታስገድድ የችኮላና የፈጣን ሩጫ ማዕከል ናት። በአሜሪካ ምድር ላይ መታመም ራሱን የቻለ ትልቅ ዕዳ እና የኪስ ማድቀቂያ እንደሆነ በሰፊው ይታወቃል። በዚች ከተማ ደግሞ የሕክምና ጉዳይ ይበልጥ ያስፈራል። ምክንያቱም ጠንካራና ውድ የሆነ የጤና ዋስትና ኢንሹራንስ ከሌለ ለአንድ ቀላል የድንገተኛ ክፍል እይታ የምታወጣው የዶክተር ቢል ሕይወትን ሊያናጋው ይችላል። ታሞ ሆስፒታል ከመሄድ ይልቅ በሽታውን በቤት ውስጥ በህመም ማስታገሻ ችሎ ማሳለፍ የብዙዎች ምርጫ ነው። በተለይ ደግሞ የተስተካከለ የመኖሪያ ፍቃድ ወይም ሰነድ የሌላቸው ስደተኞች የጤና አገልግሎት ለማግኘት ትልቅ አቀበት ይሆንባቸዋል። በየመንገዱ ሰማይ የነኩ ዘመናዊ ሆስፒታሎችንና የሕክምና ማዕከላትን በብዛት እያሳየች ለተራውና ዝቅተኛ ገቢ ላለው ሰው ግን የሕክምና ዋጋዋ የሚያስደነግጥ ሌላኛዋ አስፈሪ የህይወት አደጋ ናት። ነገር ግን ይቺ ከተማ ሙሉ በሙሉ በጨለማና በፈተናዎች ብቻ የተሟላች ህይወት የላትም። በዓለም ላይ ያሉ ሁሉንም አይነት ቋንቋዎች፣ ባህሎች፣ አለባበሶችና እምነቶች በአንድ ቦታ የምትገኝባት ልዩ የዓለም ስብስብ ናት። ከተለያዩ የዓለም ማዕዘናት የመጡ በሚሊዮን የሚቆጠሩ ስደተኞች የራሳቸውን ትናንሽ ማህበረሰቦች ገንብተው በነፃነት ይኖሩባታል። ከነዚህ መካከል የኛ የኢትዮጵያውያን ማህበረሰብ የራሳቸው ምግብ፣ ባህላዊ ሙዚቃና እምነት ይዘው የሚኖሩባቸው ሰፈሮች ይገኛሉ። ለአዲስ መጪዎች የራሳቸው ወገን አግኝተው እንዲጽናኑ የሀገራቸውን እንጀራና ቡና አግኝተው የትውልድ ቦታቸውን ትዝታ እንዲያስታውሱ እድል የምትሰጥ ድንቅ የዓለም ህዝቦች መናኸሪያ ናት። በዓለም ላይ ከፍተኛ የቢሊዮነሮች እና የፎርብስ ባለሀብቶች ቁጥር የሚኖርባት ከተማ ብትሆንም ከነሱ እኩል ደግሞ በየመንገዱ የወደቁ የቤት አልባዎች እውነታ ህሊናን ይነካል። የከተማዋ የኢኮኖሚ ውድነት መሻቀብ እና የቤት ክራዩ መኖር ብዙዎችን ተራ ሰራተኞች የነበሩ ሰዎችን በአንድ ጀንበር ወደ መንገድ ጥግ አስወጥቷቸዋል። ከቅንጦት ህንፃዎች አጠገብ የሚታየው ይህ ምስል የከተማዋ ትልቁ ተቃርኖ ነው። በተለይም ቅዝቃዜው በበረታበት የክረምት ወቅት ጭምር በካርቶን ተሸፍነው በየፎቆቹ ስርና በየባቡሩ ጣቢያ ጥግ የሚተኙ በሺዎች የሚቆጠሩ ሰዎችን ማየት እዚህ የተለመደ እውነታ ነው። በአንድ በኩል የቢሊዮን ዶላር የቅንጦት ህይወት፣ በሌላ በኩል ደግሞ የሰው ልጅ የመጠለያ ማጣት ስቃይ ጎን ለጎን የሚታይበት አሳዛኝ እና ምስጢራዊ ምድር ናት። እዚህ ከተማ ውስጥ መኖር የሰዎችን ህግጋት ብቻ ሳይሆን የተፈጥሮም አስቸጋሪ የአየር ንብረት መታገልን በግድ ይጠይቃል። የበጋ ወቅት ወይም ሰመር እጅግ በጣም ሙቀት የበዛበትና በህንፃዎች መብዛት ምክንያት ትንፋሽ የሚያስር የሙቀት ጫና አለው። ሰራተኛው በሙቀቱ እየተቃጠለ በየጣቢያው ስሮጥ ማየት የበጋው የዘውትር ገጽታ ነው። በተቃራኒው ደግሞ ክረምቱ ዊንተር ሲመጣ ከተማዋ ወደ በረዶ አውሎ ንፋስ ትቀየራለች። ቅዝቃዜው አጥንት የሚሰብርና መንቀሳቀስን የሚከለክል ይሆናል። በዚህ ከባድ የበረዶ ወራት ውስጥ ጭምር በየመንገዱ ወጥቶ ስራ መስራት እና ለህልና መታገል አዲስ መጪዎችን በእጅጉ ያደክማል። ከአየሩ መለወጥ ጋር ተያይዞ የሰዎች ስሜት እና የኑሮ ፍላጎት አብሮ የሚቀየርበት ሕያው የተፈጥሮ መድረክ ናት። ታዲያ ይቺ ታላቅ ከተማ በእውነት የህልምና የስኬት ምድር ናት ወይስ የጭንቀትና የመከራ? መልሱ እንደመጣውበት ዓላማ እንደያዝከው ጥንካሬና እዚህ ለመኖር እንደምትፈልገው መስዋዕትነት ይለያያል።
ይቺ ከተማ ጠንክሮ ስልቱን አውቆ ለሚሰራ ሰው ታላቅ የስኬትና የሀብት መንገድ ልትሆን ትችላለች። ነገር ግን ያለምንም ዝግጅትና እውቀት የመጣውን ሰው ደግሞ አድክማ አስቀርታ ወደ ሜዳ ላይ የምትጥል ጨካኝ ቦታ ናት። የፊልሙን አንጸባራቂ ውበትና የውስጡን እውነተኛ የኑሮ ትግል ሚዛን አጥብቆ መረዳቱ እጅግ ወሳኝ ነው። ዛሬ የያዝንላችሁ ዶክመንተሪ ይህንን ይመስል ነበር። ቪዲዮው ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። አስገራሚ ታሪኮችን ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተመለከታችሁ አመሰግናለሁ።